በሜካኒካል ኢንጂነርነት ማሽኖች የተከለ አልፎም ባህር ዳር ዩኒቨርሲቲ ሌክቸር የነበረ ጀግና ወንድም ነው ያለኝ። ነጭ ቅማል እንድታቂ የምፈልገው ነገር ማለት ነው። ዛሬ በአንድም ሆነ በተዘዋዋሪ መልኩ እኔን ማግኘት ስላልቻልሽ ፎርሹር እቺ ያንቺ ወጥመድ አንቺ ፕላን ያደረግሻት ወንድሜን ከተኛበት ከንቀልፉ ተቀስቅሶ ከተኛበት ጋይስ ከዚህ ከወጣሁኝ በኋላ ስትሉ የመሰለኝ የነበረው ስትል እዚህ ጋር መታችሁ ስትጽፉ የመሰለኝ የነበረው እሱን ሳይሆን ምናልባት ሌላኛው ምናምን እንጂ አንተነን በእንደዚህ አይነት ልኩ ማስበው ወንድሜ አይደለም። እሺ ያ ምናልባት አንቺ ፕላን ያደረግሽለት ወጥመድ ሊሆን ይችላል። ነጭ ቅማል ለወንድሜ ፕላን ያደረግሽለት ሜካኒካል ኢንጂነር መሆኑ ራሱ በቂ ነው። ለሀገሩም በቂ አገልግሏል። ወደ ኋላ ተመለሽና ቼክ አድርጊ። የኔ ወንድም ባህር ዳር ዩኒቨርሲቲ ያስተማረ ኦኬ። እኔን ማግኘት ስላልቻልሽ ምናልባት ያንቺም ወጥመድ ይሆናል። አብረውት የታሰሩ ልጆች ስላሉ ገባሽ? ምናልባት አንቺ ፕላን አድርገሽ ቦታው ላይ እንዲገኝ ያደረግሽው ወጥመድሽም ሊሆን ይችላል። መድኃኒዓለም የእጅሽን ይክፈልሽ። ኢት ዳዝንት ማተር 5 ዓመት አይደለም 10 ዓመትም ታስሮ ቢወጣ ወንድሜ ነው። ዛሬም ክብሬ ነው። እሺ ለኔ ወንድሜ ምናልባት አንቺ ፕላን አድርገሽ ያደረግሽለት የሰራሽለትም ሊሆን ይችላል። ይህንን አስረግጬ እነግርሻለሁ። ኢት ዳዝንት ማተር። ለሀገሩ በቂ ያገለገለ ልጅ ነው። ኦኬ ለሀገሩ በደንብ ትንዳሆ ስኳር ፋብሪካን ማሽን የተከለ ኦሞ ብቴጂ ኩራዝ ስኳር ፋብሪካን የተከለ ነው። ዛሬ ላይ ይሄንን ፕላን አድርገሽ ሆን ብለሽ ወንድሜ እንደዚህ አይነት ነገር ላይ ተገኝቶ በእንደዚህ አይነት መልኩ የኔን ወንድም ለማውቀስና እኔን ለማሸማቀቅ መተሽ ከሆነ የእናቴ ልጅ እስከ ስተቱ ወልደዋለሁ። ኦኬ የእናቴ ልጅ እስከ ስተቱ አጥፍቷል አብዱላህ አይደል? ታርሞ ይውጣ ለኔ ወንድሜ ነው። ነጭ ቅማል ታርሞ ይውጣ ለኔ የእናቴ ልጅ ነው። ያ ልክ ነሽ። ቅድም ምን እያልኳችሁ ነበር? ሳለቅስ ነበር ከትላንት ወዲያ ስላችሁ የነበራችሁ ልጆች ታስታውሳላችሁ? ቅድም ላይቭ ላይ ሳለቅስ ነበር እያልኳችሁ ቅድም ስነግራችሁ ታስታውሳላችሁ? እንደውም ለምን ምናምን ስትሉኝ ከሳምንት በላይ እቤት ስደውል አላገኘውም። የለም ከሳምንት በላይ እናቴን ስጠይቃት አሁን ወጣ፣ አሁን ገባ፣ አሁን በዚህ ጋር ሄደ፣ አሁን በዚህ ጋር መጣ ትለኛለች። ገባችሁ? ከሳምንት በላይ ስደውል አላገኘውም ነበር። ቅድም እያወራሁላችሁ ነበር። በጣም ሳለቅስ ነበር። በቃ የቤተሰብ ነገር ምናምን ስላችሁ ታስታውሳላችሁ? ዛሬ አንቺ እንደ ቀልድ መተሽ በዚህ ገብቶ በዚህ ወጥቶ ሰርቆ ምን ብሎ የኔ ወንድም በቂ ለሀገሩ አገልግሏል። ሜካኒካል ኢንጂነር ነው። ከደሴ ኮምቦልቻ ዩኒቨርሲቲ በጥሩ ነጥብ የተመረቀ ልጅ ነው። ባህር ዳር ዩኒቨርሲቲ ሌክቸር ነበር ሜካኒካል ኢንጂነር። አልፎም ትንዳሆ ስኳር ፋብሪካ፣ ኩራዝ ስኳር ፋብሪካ ማሽን የተከለ ብዙ ለሀገሩ የሰራ ነው። ኢት ዳዝንት ማተር። ዛሬ ይሄን አደረገ ስላልሽ ላይ አልሸማቀቅ። ምናልባት ነጭ ቅማል አንቺ ፕላን ታርጌት አድርገሽ ቦታው ላይ እንዲገኝ አድርገሽ እኔን ማስበላት ስላልቻልሽ ወንድሜን አስበልተሽው ሊሆን ይችላል። ምንም ማለት አይደለም። የኔ ወንድም እንኳን ስለ አንበሳ አወራሽ። ያሳቀኝ ፓርት ስለ አንበሳ አወራሽ። ጥሩ ደሞዝተኛ ነው። ከኔ የሚፈልግ አይደለም። ኢንጂነር መሆኑን ካወቅሽ ከኔ የሚፈልግ አይደለም። ከኔ የሚጠብቅም አይደለም። እንድታቂ የሚፈልገው ነገር እኔን በሰራሹ ስራ ስለሳኩብሽ እኔን ያበሸቅሽ መስሎሽ ብዙ አወራሽ። የእናቴ ልጅ እስካለበት ስተት ወደዋለሁ። እስካለበት ስተት ኦፍ ኮርስ አው አምጥተሽ ያሳየሻቸው ወንድሜ ነው። እኔ ግን አልሰማሁኝም ነበር። የእውነት ትላንትና ሳለቅስ ነበር ብዬ ቅድም ሳወራላችሁ ነበር አይደል? ከሳምንት በላይ ቤት ስደውል እናቴ አሁን ወጣ፣ አሁን ገባ፣ አሁን እንደዚህ ሆነ ትለኛለች። የለም ምንም ማለት አይደለም። አዲስ ነገር ነፍስ አጥፍቶ አይደለም ወንድሜ የታሰረው።
ወይም በስርቆት የተለያየ ሪከርድ ኖሮበት አይደለም። ኦኬ ይሄ ማአት ሪከርድ ኖሮበት ለሀገሩ ያገለገለ ነው። ባይዘዌ መካኒካል ኢንጂነር ነው። ዛሴት ይሄ በቂ ነው። መማሩን ዕውቀት እንዳለው መማሩን በቂ ነው። ምናልባት ነጭ ቀማል አንቺ ለኔ ስለማትተኝ እኔ ልንገርሽ አንቺ ለኔ መቼም ስለማትተኝ በህይወት በነፍስ የምትፈልጊኝ ሰው ስለሆንሽ ፐርፐዝሊ ፕላን አድርገሽ ያጠመድሽለትም ወጥመድም ሊሆን ይችላል። ምንም ማለት አይደለም። ታስሮ ይወጣል። ነገም ወንድሜ ነው፣ ዛሬም ወንድሜ ነው። ስህተት እንኳን ስስት ሲቆጣ የምፈራው የምደነግጥለት ወንድሜ ነው። እንድታቂ የምፈልገው ነገር ዛሬ ይሄን ስላደረገ ይሄንን አምጥተሽ አደባባይ ላይ እንዲሆነ ስላልሽ እኔ ምንም የሚሰማኝ ነገር የለም። እንድታቂ የምፈልገው ነገር ስወጣ ከላይቭ ስወጣ አቤት ደውዬ ቼክ ሳደርግ እንደዚህ እየተባለ ነው ብዬ ስጠይቃት እናቴ አዎ ሰምተሽ እንዳትረበሽ ብዬ ነው አለች። ምንም ማለት አይደለም። የኔ እናት ነገ 5 ዓመት አይደል የተፈረደበት አመክሯለው ምናምን ታርሞ ይወጣል። የእውነት ልምዱ ኖሮት ፐርፐዝ ላይ አድርጎትም ከሆነ ታርሞ ይወጣል። አንቺ እጅ ላይ አይደለም መንግስት እጅ ላይ ነው የወደቀ። አንቺ ሰዎች እጅ ላይ ወድቀሽ ስታለቅሽ ነበር። ደግ አደረገ። ያጎደለው ከመንግስት ነው፣ መንግስት ነው የሚጠይቅ። የኔ ወንድም ግን አስረግጬ የምነግርሽ የተማረ ነው፣ ተምሮ የሚያስተማር ነው። ባህር ዳር ዩኒቨርሲቲ ሌክቸርም ነበር የኔ ወንድም። ማህየም አይደለም፣ ፊደል ቆጥሯል። ከተኛበት ተቀስቅሶ ሄደ። ለምን እንደሄደ ምን እንደተፈጠረ ምን እንደሆነ ዛሬ አግኝቼ መጠየቅ አልችልም። ዛሬ ላይ አግኝቼ እንዴት ነው ምንድነው ማለት አልችልም። ከኔ እርዳታ የሚፈልግም አይደለም፣ ደሞዝተኛ ነው። አይሽ ግን ሰው በህይወት ምን እንደሚመጣበት አያውቅም። አጋጣሚ ሆነና ቦታው ላይ ተገኘ። ስለዚህ ቦታው ላይ እስከተገኘ ድረስ ወንጀለኛ ነው፣ ተፈርዶበታል። አብረውት 2 ልጆች አሉ። ምን እንደሆነ ምን እንደተፈጠረ ማወቅ አልችልም። እኔ ወንድሜ ክብሬ ነው፣ እየደገምኩ ነው የምነግርሽ። እስከ ጥፋቱ እስከ ስህተቱ ወደው ወንድሜ ነው። ያሻማቀቅሽ ምናምን ስለመሰለሽ ረጅም ይዘሽ መጣሽ። ያንቺን መጨረሻ ከቅዱስ ሚካኤል ጋር አብረን እንጠብቃለን። የተማረ ልጅ ለሀገሩ ብዙ ያገለግላል። ኩሽኩ መካኒካል ኢንጂነር መሆኑን እንኳንም አወራሽ፣ እንኳንም መካኒካል ኢንጂነር መሆኑን አወራሽ። እኔ እንደዚህ አይነት ነገር ተደረገ ቢባል አንተነን አልጠብቀው። ከአንድ ቤት ምንም አይጠፋም። አዎ ግን እሱ እሱን አልነበረም። አቤ አይገርም። እናንተ የድሬዳዋ ልጆች ናችሁ፣ አንተነን ታቆታላችሁ። ከአንድ ቤት ምንም አይጠፋም፣ ግን አንተን አልነበረም። እዚህ ቦታ ላይ መገኘት ያለበት አንተን አልነበረም። የተማረ ዕውቀት ያለው ለሀገሩ የሰራ ያገለገለ ባህር ዳር ዩኒቨርሲቲ ሌክቸር የነበረ ወንድም ነው ያለኝ። አሁንም ምንም ማለት አይደለም፣ ታስሮ ይወጣል። አንቺ ወተሽ ስላወራሽ ምድረ ማህይም ካፒታልና ስሞሌን የማታውቁ ማህይሞች ቤታችሁን ከፍታችሁ ስለኔ ወንድም ስላወራችሁ ነው አይሞቀኝም አይበርደኝም። ዛሬም ወደሃለሁ፣ ዛሬም ክብሬ ነህ። የእናቴ ልጅ የዕውቀት ጥግ ነህ አንተ። ሴራም ይሁን ፕላንም ተደርገክ ይሁን አላቅ። ለምን እኔ አንተን እዚህ ጋር አልጠብቅህ? አልጠረጠርኩምም። አንተም ትሆናለክም ብዬ አስብ ምናልባት ሌሎቹ ነው። አንተን ግን ኔቨር። ኢንጂነር ነው ያው ሜካኒካል ኢንጂነር። ሂጂ ባህር ዳር ዩኒቨርሲቲ ጠይቂ። የኔ ወንድም ባህር ዳር ዩኒቨርሲቲ ሌክቸር ታውቂያለሽ አንቺ ማህይም? ሌክቸር ስኳር ፋብሪካ ማሽኖቹን የተከለ ነው የኔ ወንድም። ተንዳሆ ላይ ሄደሽ ብትጠይቂ፣ አፋር ላይ ሄደሽ ብትጠይቂ፣ ኦሞ ቫሊ ሄደሽ እዛ ኦሞ ላይ ሄደሽ ብትጠይቂ፣ ኩራዝ ላይ ማሽን የተከለ ነው። ዛሬ ግን እመኚኝ ነጭ ቀማል ያንቺ እጅ አለበት፣
የትኞቹንም ብታደርጊ ኢትስ ኦኬ። ለምን ረዳት ነው አይሱዙ ነው ሚኒባስ ላይ ነው የሚሰራው ያልሽው? ለምን እሱ ላይ ዋጋ እንደሌለው ታውቂያለሽ? የእናቴ ልጅ ሴራ ሲረሽ ላይ ያስበላሽው። የእናቴ ልጅ ሴራ አሲረሽ፣ የእናቴ ልጅ ፕላን አድርገሽ ከተኛበት ተቀስቅሶ ነው ወንድሜ ከቤቱ የወጣው። እኔን እዚህ ሀገር ላይ ሞክረሻል ጥግ ድረስ ለማስጠረዝ ዲፖርት ለማድረግ ከፖለቲካ ጋር ሳይቀር ለማነካካት ረጅም ሄደሻል። ረጅም በፖለቲካ ሳይቀር እንድትጠይቅ ልታደርጊ ግን አልሆነም። ዛሬ ምን አደረግሽ? ከተኛበት ተቀስቅሶ ኢንጂነሩ ወንድሜ በሌብነት ብለሽ አስያሽ። ዛሬ ምንድነው የተፈጠረው እንኳን ብዬ ወንድሜን መጠየቅ አልችልም። ልንገርሽ አልችልም ጋይስ፣ መጠየቅ አልችልም። የለውማ ቦታው ላይ ሂጂ። ጓደኞቹ ጠበቃ አቁመው ወደዛ ወደዚህ እያሉለት ነው። አብረውት የተማሩ ስፔሻሊስት ዶክተር አብዱል ናስር፣ እኔ ልንገርሽ ሲቪል ኢንጂነር አባዲ እና አቤል እና ካፒቴን ቅዱስ እየደከሙለት ነው። ለቤተሰቦቹ ሟች ነው የኔ ወንድም። መርከበኝነት መርከበኛ ሊሆን የመርከብ ካፒቴን ሊሆን ሊማር ከገባ ወዲህ ከቤተሰብ ርቃለው ብሎ ጥሎ የመጣ ለቤተሰቦቹ ኃላፊነት ያለው። ዛሬ አንቺ ወተሽ ያስካካሽበት ያንቺን ጭንቅላት ፈቶ የሚገጥም የተማረ ነው። በጥሩ ነጥብ ነው ከደሴ ኮምቦልቻ ከወሎ ዩኒቨርሲቲ ተመርቆ የወጣው። ዛሬ አንቺ እንደ ቀልድ ወተሽ አስበላሽ ወንድሜ። እኔን የተበቀልሽ መስሎሽ ያንቺ እጅ አለበት ነው የምልሽ። ያንቺ እጅ ነጭ ቅማል፣ ያንቺ እጅ። ያንቺን ደግሞ መጨረሻ የምጠብቀው ከቅዱስ ሚካኤል ነው። ዛሬ ለተቀሙ አይደል ያንቺን ፍርድ። እንባሽ ለኔ መጽናኛዬ ነው። በቀደም ያለቀሽው እንባ፣ በቀደም ያነባሽው እንባ ለኔ የዘላለም መጽናኛዬ ነው። የተማረውን ጀግናውን ጎበዙን ወንድሜ አስበላሽው አንቺ ነሽ። ታሪክም ህዝብም ይፋረድሻል። ነገ ከነጎዲያ ሙሉ ነገሩን እሰማለሁ። ያ ፖሊስ ልክ ነው፣ ቦታው ላይ ተገኝቷል። በሌሊትም ይሁን በቀን ወንድሜ ቦታው ላይ ተገኝቷል። ስለዚህ ወንጀለኛ ነው። ለምን ሌሎቹን አላደረግሽም? ዋጋ የላቸውም ብለሽ ነው የምታስቢው። የተማረውን ግን እኔን ያዋረድሽ እኔን የጎዳሽ ስለመሰለሽ በዛ ርቀት ሄድሽ። ወንድሜ ለማስበላት በዛ ልክ ሄድሽ። ለኔ ክብሬ ነው። የእናቴ ልጅ ወንድሜ ነው። አከብራቸዋለሁ ከምላቸው ወንድሞቼ አንዱ እሱ ነው። ዛሬ ፖስተታችሁት አልፖስተታችሁት ወንድሜ የእናቴ ልጅ ክብሬ ነው። ከኔ ስሙን የሚፈልግ አይደለም። ደግሜ እነግርሻለሁ። አንበሳ ለጆከር ስታወርድ ነው ያልሽው። የእናቴ ልጅ ከኔ የሚፈልግ አይደለም። ለራሱ ለማንም ይተርፋል። የተማረ እኮ ነው። የተማረ ሜካኒካል ኢንጂነር ነው አልሽ እኮ ዛሰት ባህር ዳር ዩኒቨርሲቲ ሌክቸር ነበር አልኩሽ እኮ የኔ ወንድም፣ አስተማሪ ነበር ሜካኒካል ኢንጂነሪንግ። ያንቺ ወሬ አንድ ሰሞን ነው። ተራ መሀይም ጠርሙስ ውስጥ የተደበቁ ናቸው ወንድሜ ላይ ያላገጡት። ሂጂ ደሴ ኮምቦልቻ ዩኒቨርሲቲ ሂጂ። ስለኔ ወንድም ትሰሚያለሽ። በማዕረግ በክብር በከፍተኛ ነጥብ የተመረቀ ነው የኔ ወንድም። አንቺ ግን እኔ ላይ መድረስ ስላቃተሽ እኔ የትኞቹንም ብታደርጊ በዚህ ልክ አይደብረኝም። የሄድሽው ግን አይናችን ላይ ነው። ቤተሰብ አስተዳዳሪው ላይ ነው የሄድሽው። አንቺ ቁሻሻ ነሽ። የሄድሽው ግን ቤተሰብ አስተዳዳሪው ላይ ነው። እኔ ጣልሽ፣ እኔን ያዋረድሽ ስለመሰለሽ ነጭ ቅማል። ገና ዘመንሽን ታለቅሻለሽ። ገና የእናቴ እንባ ራሱ ቁጭ ብሎ ይጠብቅሻል። አንቺ ነሽ እቺን ፕላን ያደረግሻት። ተጠርቶ ቦታው ላይ የተገኘ ወንጀለኛ ነው። አለቅ ወንጀለኛ ነው። ብዙ ርቀት ሄደሻል። ታናሽን ለማስደብደብ ሞክረሻል። ብዙ ርቀት ሄደሻል። ጥላቻሽ ምድር ድረስ ነው። እኔን እዚህ ሀገር ዲፖርት ለማስደረግ በፖለቲካ ለማስያዝ በብዙ ነገር በሶስት ቋንቋ መልእክት እያስተላለፍሽ የድሬዳዋ ህዝብና የድሬዳዋ መሪ ግን ለደቂቃ አንቺን የሚሰማሽ አይደለም። የድሬዳዋ ህዝብ እኔን ይወደኛል። ያደኩበት የወጣሁበት ማህበረሰብ ነው።
ሰረቀ ከመንግስት ነው የሰረቀ። ቁሻሻ ነሽ ግን ታገኘዋለሽ። ወልደሻል አንቺ። ዛሬ እናቴ የምታነባውን እንባ አንቺ የምታነቢበት ቀን ሩቅ አይደለም። አንብተሽም አይቻለሁ። አም ፕራውድ ላንቺ ዛሬ የርህራሄ እንትን የለኝም። ህዝብ ግን እንዲያውቀው እመኝኝ እጅሽ አለበት። እመኝኝ እጅሽ አለበት። በዚህኛው በመጣ አዋርዳታለሁ ብለሽ ነው ተመሳጥረሽ ገንዘብ ከፍለሽ ነው በሚያቁት በሚግባቡት ልጆች ጋር አድርገሽ ወንድሜን በዛ ሌሊት ከተኛበት ተደውሎ ተቀስቅሶ እዛ ቦታ ላይ እንዲገኝ አደረግሽ። አይሽ ስለዚህ ቦታው ላይ ስለተገኘ ወንጀለኛ ነው። ቦታው ላይ ስለተገኘ ወንጀለኛ ነው። ግን ካንቺ ውጪ ማንንም አይሆንም። እቺን ወጥመድ ለወንድሜ ያዘጋጀለት ነጭ ቀማል ካንቺ ውጪ ማንንም አይኖርም። አንቺ ያዘጋጀሽለት ቦታ ላይ ተገኘ፣ አለቀ። በፍጹም ለደቂቃ ራሱ ማለት ሰው ከሰው ከወንድምም ወንድም ትለያላችሁ አይደል? በፍጹም የማልጠብቀው በፍጹም የማላስበው ወንድሜ ነው። በእንደዚህ አይነት ነገር ግን ለበጎ ነው። እግዚአብሔር ደግሞ መልሳለሁ። ለኔ ክብሬ ነው። ወንድሞቼን አከብራቸዋለሁ ላለው አይደል? ከማከብረው አንዱ ነው። ዛሬም ክብሬ ሙሉ ነው። የእናቴ ልጅ ዛሬም ወድሃለሁ። ዛሬም ክብሬ ሙሉ ነው። እኔ ባንተ አልሸማቀቅ። ምን እንደገጠመክ ምን እንደተፈጠረ ምን እንደሆነ ባላቀም ዛሬም ክብሬ ነክ። እግዚአብሔር ደግሞ መልሳለሁ። እግዚአብሔር መልሳለሁ። በብዙ መጣሽ አልተሳካም። አባቴን ሙሰኛ ስትዩ ነገርኩሽ እኮ። ኢትዮጵያን ኤርላይንስ ስቲል እስኪሞት ድረስ ጡረታ እየከፈለ ጡረታውን እየወሰደ በየአመቱ ፍሪ ፕሌን ቲኬት ኖሮት ቁጭ ብሎ የሚኖረውን አባቴን ነው ሙሰኛ ስትዩ ነበር። በሙስና የተባረረ ከአየር መንገድ ጡረታ አይከፈለው። ቁሻሻነትሽ ግን በዚህ በኩል መጣሽ። ታሪክም ህዝብም ይፋረድሽ። ታሪክም ህዝብም ቅድም እየነገርኳችሁ ነበር። ትላንት ሳለቅስ ነበር ብዬ እያወራኋችሁ ነበር። ምክንያቱም ሳምንት 10 ቀን ይሆነዋል። አቤት ስደውል አላገኘው። እናቴ ስጠይቃት አሁን ወጣ አሁን ገባ ትለኛለች። ምንድነው የተፈጠረው አልገባኝም። ምንድነው ለምን አትነግሪኝም እያልኳን ነበር። ዛሬ አንቺ መተሽ እንደዚህ ሆነ። ደግ አደረገ። መንግስት ይጠይቀው ጠይቆታል። ነገ ሌላ ቀን ነው። ያንቺ ጥላቻና ያንቺ ክፋት ግን እዚህ ድረስ እንደሚደርስ አልገባኝም። እኔም ጥላቻዬ ላንቺ ደብል ታይምስ ነው። ቀጢ በሌሎቹም ቀጢ። እኔ አይደለም ወንድሜ አይደለም ምናምን ብዬ እምል መስሎሽ ነው? የእናቴ ልጅ ነው። ያውም የእናቴም ያባቴም ልጅ የእናትም ያባትም ልጅ ኢንጂነር አንተነህ በለጠ ይባላል። ሜካኒካል ኢንጂነር አንተነህ በለጠ። ያ ስለዚህ አንቺ አንድ የተማረ ሰው ቀነሽ። ያው በሌብነት በምን አስብለሽ በስነ ስርዓት ወጥመድ አድርገሽ በስነ ስርዓት ፕላን አድርገሽ ስራሽን ሰራሽ። ከዛ ፖሊስ ፖስተው መጣሽ። የተፖስተው ይዘሽ እግዚአብሔር የስራሽን ይስጥሽ። ያ ልክ ነሽ። ቦታው ላይ ተገኝቷል። ልክ ነሽ። ቦታው ላይ ተገኝቷል። ያንቺን ገና ልላለው። ያንቺን ገና ምን አየሽ? ገና አንቺ አሁን የሰውን ፍርድ ነው ያየሽ። የእግዚአብሔር ፍርድ ይጠብቅሻል። አንቺ ገና ለኔ ወንድሜ ነው። ዛሬም ኩራቴ ነው። ዛሬም ክብሬ ነው። ዛሬም የእናቴ ልጅ ነው። አይዊሽ አጠገቡ ሆኜ ምን እንደተፈጠረ ከሱ በሰማው። የቤተሰብ አስተዳዳሪ ነው። የሁለት ልጆች አባት ነው። ጨምሬ ልንገርሽ ወንድሜ የሁለት ልጆች አባት ነው። አንቺ ሴራ ሴርሽበት ባልጠበቀ ሁኔታ በሌሊት ተደውሎለት ቦታው ላይ ተገኘ። የሁለት ልጆች አባት ነው። ምንም አይሆንም። እኔ ደና ለልጆቹ ያለው ለማንም ተርፍ የለ እንዴ? እንኳን ለእናቴ ልጅ እከካ
አንበሳ ለጆከር ስሰጥ ከፍቶይ ነው ብሎ አለ። ለማንም ይተርፋል ወንድሜ ባይዘው ከኔ የሚፈልግም አይደለም። እንድታቂ የምፈልገው ሜካኒካል ኢንጂነር መሆኑን ካወቅሽ ከኔ የሚፈልግ አይደለም። ያ እግዚአብሔር ግን ዋጋ ያስከፍልሻል። 2 ልጆች አሉት፣ አንድ ሴት አንድ ወንድ። እኔ ያለው ለልጆቹ ካቃተኝና ካቀሜ በላይ ከሆነ የኢትዮጵያ ህዝብ የኤርትራ ህዝብ አለ እዚህ ጋር መጥቼ ለምናለሁ። መታሰሩን አውቀው የለ እኔ በጣም ለብዙ ሰው እኮ ደርሻለሁ። በጣም ለብዙ ሰው አድርጌያለሁ። በጣም የብዙ እናቶችን እንባብሻለሁ። እኔ ካቀሜ በላይ ሆኖ ህይወት ከከበደ ለወንድሜ ልጆች መሆን ካቃተኝ ወይ ለቤተሰብ መሆን ካቃተኝ መጥቼ እዚህ ጋር ለምናለሁ አልኩሽ። ብሔረሰብ አልፎ ኤርትራውያን አልፎ ማንም ይረዳኛል። ያንቺ ሴራ ነች። አስረግጬ ነው የምነግርሽ። የትኛዎቹም ጋር ቢሆን ምንም ነገር በዚህ ልክ ሊገርመኝ አይችልም ነበር። አንተነን ኢንጂነር አንተነን በዚህ ልክ ነው እንዴ ጥላቻሽ? በዚህ ልክ ነው ልትበቀኝ የተነሳሽ? በእናቴ መጣሽ፣ በአባቴ መጣሽ፣ በእናቴ መጣሽ፣ በአባቴ መጣሽ። አልሆነም። ትንሹን ልታስደበድቢው ሞከርሽ፣ ግን ትንሹ አራዳ ነው። ከሁሉም ጋር ተመሳስሎ ነው የሚኖረው። ሚኒባስ ረዳት ነው አልሽ፣ እንትን ነው አልሽ። ሚኒባስ ረዳትም አይደለም። ፎርስ ደስ የሚለው አንቺው ተናግረሻል ላይቭሽ ላይ። ወንድሙ ጋይስ ታስታውሳላችሁ? ወንድሙ ባጃጅ ገዝቶለት ባጃጅ ይነዳል አለች። ይሄው ዛሬ ሌባስ ብለሽ ያሳሰርሽው ወንድሙ ባጃጅ ሳይሆን ፎርስ ገዝቶለት ፎርስ ነው የሚነዳው። ይሄው ዛሬ ሌባ ነው ብለሽ በአደባባይ ይዘሹ የመጣሹ ለታናሹ ፎርስ ገዝቶ ፎርስ ነው የሚነዳው። ዛሬ እንደ ቀልድ ሌባ ብለሽ መተሽ ድራማ የሰራሽበት አንቺው ፕላን አድርገሽ ወንድሜን ያስበላሽው አንቺ ነሽ። እኔ መበቀል ስለምትፈልጊ እኔን እዚህ ሀገር ሞክረሻል። በኤምባሲ ሞከርሽ፣ ኤምባሲዎች አልሰሙሽም፣ ጠርተው አናገሩ። ፖለቲከኛ ነች አልሽ፣ ብዙ አደረግሽ፣ ብዙ ሞከርሽ። ዲፖርት ልታስደርጊኝ ከሳሰዋት አልሽ፣ ብዙ ሞከርሽ፣ ሁሉም አልተሳካም። የኢትዮጵያ ኤምባሲ ዱባይ እኔ ክብር አለኝ ለነሱ። እንዳንቺ እንደሄድሽበት አይደለም የሄዱት፣ ጠርተው ቁጭ አድርገው ነው ያናገሩኝ። ከኔ ማወቅ መስማት የሚፈልጉትን ነው የሰሙት። አልተሳካም። ምድር ላይ ትንሹን ስራ ቦታው ድረስ ልታስደበድቢው ሞከርሽ። በርቀት ቪዲዮ ካሜራ እያስቀረሽ ለህዝብ ያልተናገርኩት እኔ ብዙ ነገር አለ። ስፔሻሊ ስላንቺ ነጭ ቅማል አያልፍልሽም። እመኝኝ አያልፍልሽም። ቪዲዮ እያስቀረሽ ወንድሜን ትንሹን ልታስደበድቢው ነበር። አልተሳካም። ዛሬ በማን መጣሽ? ባንተ ነበለጠ። በኢንጂነሩ ፕላን አስደረገሽ። አብረውት የታሰሩ ጋይስ 2 ልጆች አሉ። ደውለው የጠሩት ከተኛበት ከእንቅልፉ ተነስቶ ነው ሄደው። 5 ሳንቲም ከኔ የሚፈልግ ወንድም አይደለም። አንበሳ በየቦታው ስትሰጥ ተናድጄ ነው ብሎ አለ። ከኔ የሚፈልግ እኮ አይደለም። ኢፊዝ አን ኢንጂነር ከኔ የሚፈልግ እኮ አይደለም። ሜካኒካል ኢንጂነር ሂጂ ባህር ዳር ዩኒቨርሲቲ ጠይቂ። ሌክቸር ነበር የኔ ወንድ። ከደሴ ኮምቦልቻ ዩኒቨርሲቲ ነው የተመረቀ። ዛሬ ፕላን አድርገሽ ታርጌት አድርገሽ ያ ፖሊስ ነው የለጠፈው። ስራሽን አንቺ ሰራሽ፣ ሴራሽን አንቺ ሰራሽ። ቦታው ላይ እጅ ከፍንጅ ነው የተያዘው። በምን ምክንያት እዛ ጋር እንደሄደ ምን እንደተፈጠረ እንኳን ዛሬ መጠየቅ አልችልም። ተደብቄ ነው የከረምኩት። ዛሬ አንቺ ሚዲያ ላይ ወጥተሽ ስታወሪ ነው ወጥቼ ደወልኩት። ምን እንደተደረገ ለምን እዛ ጋር እንደተገኘ ምን እንደተፈጠረ ጋይስ እጅ ከፍንጅ ይዞ ስለተገኘ ይዞ ተገኘ። ምንም ማለት አይደለም። የ2 ልጆች አባት ነው። ታርጌትሽና ፕላንሽ ምን እንደሆነ ባይገባኝም የቤተሰብ አስተዳዳሪ ነው ወንድሜ። ነገ ቤተሰብ ቢቸግረው እኔ ቢያቀተኝ አልኩሽ እኮ እዚህ ጋር ህዝብ አለ። መጥቼ ለምናለሁ። ከቤተሰብ ከየቤቱ አንድ ሰው አይጠፋም በሚለው እንኳን ካልኩሌት ላድርግ ብል አንተነን ማሰብ አልችልም።
አንተነን በዚህ ልክ ማሰብ አልችልም አልኩሽ። በቃ አንድ ሰው ከቤተሰብ ባለጌ ከቤተሰብ ጸበኛ ከቤተሰብ ነገረኛ ከቤተሰብ ምን አይጠፋም ብዬ እንኳን ላስብል እሱን ግን በዚህ ልክ ማሰብ አልችልም። የቤተሰብ አስተዳዳሪ ነው። የቤተሰብ ኃላፊነት ያለበት ነው። መርከበኝነት ሊማር ከገባ በኋላ ከቤተሰብ አርቅም ብሎ ጥሎ የተመለሰ ነው። የማንም ማህይም ካፒታሌና ስሞሌን ማታቁ ደደብ ድልፋራ ዛሬ ቁጭ ብለሽ ስለ ወንድሜ ብታወሪ ያንቺን አይነት ጭንቅላት ፈቶ የሚገጥም ነው። የያንዳንዱን ከስድስት በላይ ስኳር ፋብሪካ ማሽን የገጠመ ነው። ባህር ዳር ዩኒቨርሲቲ ሌክቸር የነበረ ነው ወንድሜ። ይሄንን አስረግጬ ነው የምነግርሽ። የሚያውቁት ደግሞ ይነግሩሻል፣ አብረውት የተማሩ። ዛሬ አንቺ እንደ ቀልድ ወተሽ የጉቺን ወንድም አያችሁት? የእናቴ ልጅ ክብሬ ነውሽ። ዛሬ ማከብረዋለሁ። አይዊሽ ዛሬ አጠገቡ ሆኜ ምን እንደተፈጠረ ከሱ አንደበት